እኔኮ ባለፈው ተናግሬያለሁ በተደጋጋሚ እኔ በዚህ አገልግሎት ሰይጣን ተስፋ ያስቆርጠኝም ምንም በፈተን እመቤታችንን ይዤ ጥርሴ እንደክሻ አገለግላለሁ ተስፋ ምቆርጠው እኔ በእናንተ ነው ለመዳን መታችሁ ለመፈታት መታችሁ ለዛውም እኮ ስንት ችግር ያለባችሁ ውዳሴ ማርያም እንኳን አትጸልዩ ሁሌ እንደምናገረው በተለይ ደግሞ የእመቤታችን ቀን ታውት ሌላውን የወላዲት አምላክ የድንግል ማርያም የመታሰቢያ ቀን የባለ ረፍቷ ቀን በለተቀኗ ውዳሴ ማርያም የማይጸልይ ሰው እመቤታችንን የማያመሰግን ሰው የምስጋና ቋንቋና ነው የምስጋና ንፉግ ነው የምስጋና ገብጋባ ነው አንድ ሰው አንድ ክርስቲያን እናቴ እመቤቴ የሚላትን ድንግል ማርያምን ሌላው ቢቀር የዕለት ውዳሴ ማርያም እንኳን አድርሶ ቅድስት ሆይ ለምኝልኝ ሳይላት የሚውል ሰው በእውነት የክርስቲያን አይደለም የስም ክርስቲያን ሊሆን ይችላል እመቤታችንንም የሚወደው በተግባር ሳይሆን በከንፈር ሊሆን ይችላል እመቤታችንን በተግባር የሚወዷት ይጸልያሉ እመቤታችንን ከነፍሳቸው የሚወዱ ሰዎች ያመሰግኗታል እመቤታችን ችግራቸውን እንድትፈታላቸው የሚፈልጉ ሰዎች እመቤታችንን ቅድስት ሆይ ለምኝልኝ እያሉ በውዳሴ ማርያም ይማጸኗታል ያለቅሱባታል ይለምኗታል አባቶቻችን እንደሚነግሩን ውዳሴ ማርያም አንድም ድንግል ማርያምን ማመስገኛ ነው ሁለት ደግሞ ድንግል ማርያምን መማጸኛ ነው ሶስት ደግሞ ድንግል ማርያምን መጠየቂያ ነው አንድ ሰው ውዳሴ ማርያም ሲጸልይ እናቱን ድንግል ማርያምን ያመሰግናታል ያወድሳታል አንድ ሰው ውዳሴ ማርያም ሲጸልይ እመቤታችንን ይማጸናታል ችግሬን ፍቺልኝ የተቋጠረውን ነገር ሁሉ ፍቺልኝ ህይወቴን አስተካክልኝ ይላል ይማጸናታል አንድ ሰው ውዳሴ ማርያም ሲጸልይ በህይወቱ ጥያቄ ካለ እመቤቴ የጤናዬ ነገር ምንድነው የህይወቴ ነገር ምንድነው የኔ ነገር ምንድነው እንደዚህ ተመሰቃቀልኩት ምንድነው ህይወቴ እንዲህ ተቋጠረብኝ እባክሽ ንገሪኝ ግለጭልኝ አሳውቀኝ ብለው በውዳሴ ማርያም ይጠይቃታል አባቶቻችን ሱባኤ ሲገቡ ከሚያነሱት የጸሎት መጻሕፍት አንዱ ውዳሴ ማርያም ነው ውዳሴ ማርያም በየሰዓቱ እየጸለዩ ድንግል ማርያምን ስለ ህይወታቸው ስለ ወደፊቱ ስላሉበት ስለሚፈልጉት ነገር ሁሉ ድንግል ማርያምን ይጠይቋታል ውዳሴ ማርያም እመቤታችንን መጠየቂያ ነው እኛ የሚያሳዝነውና የሚያሳፍረው አናመሰግናትም አንማጸናትም አንጠይቃትም እንደው ዝም ብላ ታምር እንድታደርግልን ዝም ብላ እንድትወርድልን እንፈልጋለን እኔ ሁሌ በዚህ ነገር ነው በጣም ማዝነው አንድ ክርስቲያን በተለይ ደግሞ ድንግል ማርያምን የሚወዳት ሰው በለተቀኗ ውዳሴ ማርያም ከነፈጋት ከመቤታችን ምንድነው የሚፈልገው ውዳሴ ማርያሙን ዘግቶ ቁጭ አድርጎ መቤታችንን ምንድነው የሚጠይቃት ረተው ግዴለም ጸልዩ ይሄንን የፈተና ጊዜ አይደለም ጸሎት ተንጸልየንም ካለፍነው ተመስገን ነው ይሄንን ጊዜ አይደለም ድንግል ማርያምን ተተን ድንግል ማርያምንም ይዘን ካለፍን ተመስገን ነው የምናየው ነገር እኮ ያሳዝናል የምናየው ነገር ሁሉ ከቀን ወደ ቀን ከሳምንት ወደ ሳምንት ከዕለት ወደ ዕለት ከወር ወደ ወር ከዓመት ወደ ዓመት እየቀለለ ሳይሆን እየተቆለለ ነው የመጣው እስኪ ራሳችንን ህይወት እንመልከት የቱ ጋር ነው የቆምነው የቱ ጋር ነው ያለነው መንፈሳዊ ህይወታችንን እስኪ እንመርምር በእውነት በአምልኮት ህይወት ነው ያለነው አንዳንዶቻችን በጣም የሚያሳዝነው በስጋዊ ህይወታችንም አልተሳካልንም በመንፈሳዊ ህይወታችንም አልተሳካልንም በስጋዊ ህይወታችንም አልሆነልንም በመንፈሳዊ ህይወታችንም አልሆነልንም ከሁለት ያጣን የሆንን ብዙ ሰዎች አለን ደሞ የሚያሳዝነው ከስጋዊም ከመንፈሳዊም ከሁለቱም ያጣነው እማታሳጣውን ድንግል ማርያምን ይዘን ነው ወድቀን መነሳት ያቃተን የተቋጠረውን ማስፈታት ያቃተን ለራሳችን ችግር መሆን ያቃተን የሁሉንም ህይወት የምታስተካክልና የተቋጠረውን የምትፈታውን ድንግል ማርያምን ይዘን እንዲህ መታሰራችን በጣም ያሳዝናል እኔ በእውነት በዚህ አገልግሎት ሁሉ ጊዜ እንደሚያስጨንቀኝ ምንድነው ህዝቡ እንዲህ በክፉ መንፈስ የታሰረ የተተበተበው
ሕይወቱ የተመሰቃቀለው ላለው እንደው ከማን ነው ችግሩ ላለው እግዚአብሔር ትቶን ነው? ድንግል ማርያም ረስታን ነው? ወይስ እንደው ታዞብን ነው? ወይስ ደግሞ የኛ ስንፍና ነው? ወይስ እየጸለይን እግዚአብሔር አልሰማችሁን ብሎ ነው? ምንድነው ከጊዜ ወደ ጊዜ እየባሰብን የመጣው ብዬ ሁሌ ስጠይቅ በኋላ እስኪ የምትጸልዩ የማትጸልዩ ብዬ እጅ ስጠይቅ አውጡ ስል አብዛኛው ሰው ያወጣል። እኔ እኮ የሚያሳዝነኝ አሁን እናንተ እመቤታችንን ብላችሁ ነው የመጣችሁት። እመቤታችንን ብሎ የመጣ ሰው ካልጸለየ በዓለም ያለው ሰው እንዴት ይጸልያል? ብዙ ችግር ይዛችሁ ለማስፈታት እዚህ ድረስ መጣችሁ ውዳሴ ማርያም ድንግል ማርያምን ከነፈጋችሁ ታዲያ በዓለም ያሉት ከቤተ ክርስቲያን የራቁት ባይጸልዩ ምን ይደንቃል?